እስቲ አንድ ነገር እናስብ። እውነተኛና የተከበረ አመራር ከየት ነው የሚመጣው? ብዙ ጊዜ ስልጣንን፣ ብዙ ዕውቀትን ወይም ምናልባት የዓመታት ልምድን ወደ አእምሯችን ይመጣል። ግን እውነተኛው ምስጢር ከዚያ እኮ የጠለቀ ነው። ከውስጥ የሚጀምር ጉዞ ነው። ይህ ጉዞ ራስን በመቆጣጠር ይጀምርና በአንደበት ኃይል ይገለጣል። እናም በዚህ ትንታኔ ውስጥ ይህ የውስጥ ለውጥ እንዴት ወደ ውጫዊ ክብር እንደሚቀየር አብረን እናያለን። ይህ ጥያቄ ሁላችንም አንድ ቀን አስበነው እናውቃለን አይደል? ለምንድን ነው አንዳንድ ሰዎች ብዙም ሳያወሩ በቃ ዝም ብለው እንኳን ሲቀመጡ ክብር የሚያገኙት? ቃላቸው ክብደት አለው። ሌሎች ደግሞ ብዙ ያወራሉ ያለማቋረጥ፣ ግን ማንም አይሰማቸውም፣ ትኩረት ያጣሉ። ልዩነቱ ምንድን ነው? መልሱ ያለው በንግግር ብዛት ላይ አይደለም፣ በፍጹም። ያለው በጥራቱ እና ከጀርባው ባለው የውስጥ ዝግጅት ላይ ነው። እንግዲህ መልሱን ለማግኘት የምንከተለው መንገድ ይሄ ነው። በመጀመሪያ የመሪነት እውነተኛ መሰረት ምንድን ነው የሚለው እናያለን። ከዛ ራስን የመመርመር ጥበብ ውስጥ እንገባለን። ቀጥሎ ይሄ ዕውቀት እንዴት ወደ መሪ አንደበት እንደሚቀየር እንመለከታለን። እና በመጨረሻ ሁሉንም ነገር የሚያጠቃልለውን የመረጋጋት ኃይል ላይ እናተኩራለን። እሺ፣ ክፍል 1 ላይ ደርሰናል። የመሪነት መሰረቱ። እስቲ እንጠይቅ፣ የተከበረ አመራር የሚገነባበት ማይናወጥ መሰረት ምንድን ነው? መልሱ ትንሽ ሊያስገርም ይችላል። ምክንያቱም ከምናያቸው ውጫዊ ችሎታዎች በፊት የሚቀድም አንድ የውስጥ ጥራት አለ። አዎ፣ መሰረቱ ይሄው ነው፣ ራስን መገንዘብ። የኮርኔል ዩኒቨርሲቲ ጥናት እንዳረጋገጠው ለአጠቃላይ ስኬት ዋናውና ቁልፉ ነገር ራስን በሚገባ መረዳት ነው። ግን ለምን? አስቡት እስቲ። ታላላቅ መሪዎች ሌሎችን ከመምራታቸው በፊት ራሳቸውን ነው የሚማሩት። ጥንካሬያቸውን ያውቃሉ፣ ድክመታቸውን ይቀበላሉ፣ በሌሎች ላይ ያላቸውን ተጽዕኖ ደግሞ ጠንቅቀው ይገነዘባሉ። እና ይሄ ግልጽነት ትክክለኛ ውሳኔዎችን እንዲወስኑ ያግዛቸዋል። ስለዚህ ወሳኙ ነጥብ ይሄ ነው። አመራር የሚጀምረው ከራስ ነው። እሺ፣ ወደ ክፍል 2 እንለፍ። ራስን የመመርመር ጥበብ። አሁን ራስን መገንዘብ የመሪነት መሰረት ነው ካል፣ ታዲያ ይህንን መሰረት የምንገነባው እንዴት ነው? መልሱ ራስን በመመርመር ጥበብ ውስጥ ነው ያለው። ግን እስቲ እንጠይቅ፣ ይህ ጥበብ ምን ያህል የተለመደ ነው? ዋው! ይህ ቁጥር በጣም የሚያስደንቅ ነው። እዩ፣ አብዛኞቻችን እኔ ራሴን አውቃለሁ ብለን እናስባለን አደል? ግን ጥናቶች እንደሚያሳዩት መስፈርቱን በትክክል የሚያሟሉት ከ10 እስከ 15 በመቶ የሚሆኑ ሰዎች ብቻ ናቸው። አስቡት። ይሄ ማለት እኮ ከ85 እስከ 90 በመቶ የሚሆነው ሰው ራሱን በማወቅ ረገድ ትልቅ ክፍተት አለበት ማለት ነው። እሺ፣ ታዲያ ራስን መገንዘብ ስንል በትክክል ምንድን ነው ማለታችን? በቀላሉ ሲገለጽ እኛ ማን እንደሆንን፣ ሌሎች ሰዎች እንዴት እንደሚያዩን እና በአጠቃላይ በዙሪያችን ካለው ዓለም ጋር እንዴት እንደምንገጥ በግልጽ የማየት ችሎታ ነው። በጣም ጥልቅ ግንዛቤ ነው። እና ይህ ግንዛቤ 2 ገጽታዎች አሉት። አንደኛው የውስጥ ራሱን መገንዘብ ይባላል። ይህ ማለት የራሳችንን እሴቶች፣ ስሜታዊ ምላሾቻችንን እና በሌሎች ላይ ያለንን ተጽዕኖ በግልጽ ማየት መቻል ነው። ሁለተኛው ደግሞ የውጭ ራሱን መገንዘብ ነው። ይህ ደግሞ ሌሎች እኛን እንዴት እንደሚያዩን መረዳት ነው። እውነተኛ መሪነት የሚመጣው እነዚህን ሁለቱን በማመጣጠን ነው። እሺ፣ ጥሩ። ታዲያ ይህንን ጉዞ እንዴት ነው የምንጀምረው? 2 በጣም ቀላል ግን ኃይለኛ መንገዶች አሉ። አንደኛ፣ በየቀኑ ለ15 ደቂቃ ብቻ ስለ ድርጊቶቻችንና ስሜቶቻችንን በማስታወሻ መጻፍ። ሁለተኛ፣ ምን ጠይቃቸውን ጥያቄዎች መቀየር። ለምን እንዲህ ተሰማኝ ብለን ስንጠይቅ ብዙ ጊዜ ወደ ራስ ነቀፌታ ነው የሚያመራው። በምትኩ ግን ጥያቄውን ቀይር አድርገን እንዲሰማኝ ያደረጉኝ ሁኔታዎች ምንድናቸው ብለን ብንጠይቅ ወደ መፍትሄ ይመራል፣ ግንዛቤን ይጨምራል። እሺ፣ አሁን ወደ ክፍል 3 ደርሰናል። የመሪ አንደበት። እስካሁን ስለ ውስጥ ጉዞ አውርተናል። ራሳችንን መመርመር ስንጀምር ያ የውስጥ ዕውቀት እንዴት ነው ወደ ውጭ የሚገለጸው? መልሱ ቀላል ነው፣ በአንደበታችን። ምክንያቱም ውስጥ የምናስበው ነገር የምናገረውን ይወስናል። ይሄ በጣም ወሳኝ ጥያቄ ነው። ራሴን መምራት ካልቻልኩ
ሌሎችን እንዴት ልመራሽ እችላለሁ? እስቲ እናስበው። ራሳችንን መምራት ማለት ሐሳባችንን እና ስሜታችንን መቆጣጠር ማለት ነው። እና ይሄ ቁጥጥር በቀጥታ በንግግራችን ነው የሚታየው። ስለዚህ እውነት ነው፣ ራሳችንን መምራት ካልቻን ቃላችን ሌሎችን ሊመራ አይችልም። እንግዲህ ራሱን የሚመራ ሰው አንደበት ምን ይመስላል? እስቲ 3 ዋና ዋና ምልክቶችን እንይ። አንደኛ፣ ቀስ ብሎ ነው የሚናገረው። ይሄ እርጋታና በራስ መተማመንን ያሳያል። ሁለተኛ፣ መልስ ከመስጠቱ በፊት ቆም ይላል። ይሄ ደግሞ በስለትንና ነገሮችን በጥልቀት ማሰቡን ያሳያል። ሶስተኛ፣ ቀጥተኛ ጥያቄዎችን ይጠይቃል። የሚፈልገውን ነገር በግልጽ ለመጠየቅ እንደማይፈራ ያሳያል። እናም ወደ መጨረሻው ክፍል ደርሰናል። ክፍል 4 የመረጋጋት ኃይል። አሁን ደግሞ ይህንን አንድ እርምጃ ወደፊት እንውሰደው። ምክንያቱም ክብር የሚመጣው ከምናገረው ነገር ብቻ አይደለም፣ ከማናገረው እና ከምንይዘው መረጋጋትም ጭምር ነው። የመረጋጋት ኃይልን የሚያሳዩ ሌሎች 3 ወሳኝ ነገሮች አሉ። እስቲ እናያቸው። አንደኛ፣ ውሳኔዎችን ከልክ በላይ ያብራሩ። ምክንያቱም ብዙ ማብራራር ማለት እባካችሁ መኑኝ ብሎ ፍቃድ እንደመጠየቅ ነው እና በራስ መተማመንን ይቀንሳል። ሁለተኛ፣ አለመስማማትን በተረጋጋ ሁኔታ መግለጽ። ይሄ ለአቋም ታማኝ መሆንን ያሳያል። እና ሶስተኛ፣ የፊት ገጽታን መቆጣጠር። ይህ የስሜት ብስለት ትልቁ ማሳያ ነው። ይህንን አባባል ሁላችንም እናውቀዋለን። ዝምታው ወርቅ ነው። በተለይ በመሪነት ውስጥ ዝምታው በጣም ኃይለኛ መሳሪያ ሊሆን ይችላል። ለምን ይመስላችኋል? ምክንያቱም ቃላት ክብደት እንዲኖራቸው የሚያደርገው በቃላት መካከል ያለው ጸጥታ ነው። ያለማቋረጥ የሚወራ ነገር ዋጋ ያጣል። ግን አንድ ወሳኝ ጥያቄ አለ። ዝምታው በቦታው ካልሆነስ? አስቡት፣ መናገር በሚገባ ሰዓት ዝም ማለት ወይም ዝም ማለት በሚገባ ሰዓት ማውራት። ያኔስ የዝምታ ኃይል የሚወሰነው በጊዜ አመራረጡ ነው። በቃ ይሄ ሁሉንን ነገር በሚያምር ሁኔታ ያጠቃልላል። እውነተኛ ጥበብ መናገር መቻል ብቻ አይደለም፣ መቼ ዝም ማለት እንዳለብን ማወቅም ነው። ወጣታማ መሪዎች መቼ ሐሳባቸውን መግለጽ እንዳለባቸው እንደሚያውቁት ሁሉ መቼ ዝም ብሎ ሌሎችን ማዳመጥ እንዳለባቸውም ጠንቅቀው ያውቃሉ። ሚዛኑ ያለው እዚህ ላይ ነው። እንግዲህ የዛሬው ትንታኔያችን እዚህ ላይ ያበቃል። ግን ከመለያየታችን በፊት አንድ የመጨረሻ ጥያቄ ልናነሳ። ዛሬ ስለ ራስን መመርመር እና ስለ አንደበት ኃይል በተማርነው መሰረት አንድ ሰው ነገን በተለየ መንገድ ምን ለማድረግ ሊወስን ይችላል? ምክንያቱም አመራር ማለት የየቀን ውሳኔ ነው። እናም ጉዞው ዛሬ አሁን ይጀምራል።